ዋና ዋና ዜናዎች የመምህራንን አቅም ለማጎልበት በርካታ ስራዎች እየተሰሩ መሆኑን የከፋ ዞን ትምህርት መምሪያ አስታወቀ። በከፋ ዞን የጌሻ ወረዳ ምክር ቤት በምክር ቤቶች ተግባር አፈጻጸምና ልምድ ልውውጥ ዙሪያ ከባለድርሻ አካላት ጋር የጋራ ምክክር ፎረም በኤሚሪኪ ቀበሌ አካሂዷል። በአዲዮ ወረዳ መጫ ቀበሌ የጤና ሞዴል ምረቃ ተካሄደ። ሰላም ጤና ይስጥልን ክብራትና ክብራን የክፋ ቴሌቪዥን ተከታታዮች የዜና ወጃ ሰዓታችን ደርሶ እነሆ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ። የመምህራንን አቅም ለማጎልበት በርካታ ስራዎች እየተሰሩ መሆኑን የከፋ ዞን ትምህርት መምሪያ አስታወቀ። በ2016 ዓ.ም የአቅም ማጎልበቻ ፈተና ከወሰዱ 1900 መምህራን መካከል 323ቱ ብቻ ማለፍ መቻላቸውን በመምሪያው የትምህርት አመራሮችና መምህራን አቅም ማጎልበቻ ስራ ሂደት ባለሙያ ተናግረዋል። አንተነህ ፍቃዱ ተጨማሪ አለው። ትምህርትን ጥራት ለማረጋገጥ መምህር የማይተካ ሚና እንዳለው ይታወቃል። በዚህም የመምህራንን አቅም ለማሳደግ ዘርፈ ብዙ ስራዎች እየተሰሩ መሆናቸውን የከፋ ዞን ትምህርት መምሪያ አስታውቋል። ጥራት ያለው ትምህርት ከመስጠት አንጻር የመምህሩ ሚና ምን ያክላል የሚለው ሚናው የሚተካ አይደለም። ስለዚህ መምህሩ ደግሞ የማይተካ ሚና ከያዘ ለተማሪ መውደቅ ምክንያት እኔ ነኝ ከተማሪ ባሻገር የሚል አስተሳሰብ ከያዘ የተሻለ ደረጃ ላይ ይደረሳል የሚል ግምት አለን። እንደ ሀገር የትምህርት ጥራትን ለማሳደግ ብዙ ስራዎች በሚኒስቴር ደረጃ እየተሰሩ ነው። ወረድ ብሎ በክልልም በዞንም እየተሰሩ ነው። እንደኛ ዞን በእኛ ስራ ሂደት ሌሎች የስራ ሂደቶች የሚሰጡት ስልጠና አለ። የመምህሩን አቅም ለማጎልበት የትምህርት ቤት አስተዳደሮች የትምህርት ርዕሳነ መምህራን ሱፐርቫይዘር አቅም ለማጎልበት እንደየስራ ሂደቱ የሚሰጥ ስልጠና አለ። ሌሎችም አቅም ማጎልበቻዎች አሉ። የኛ ስራ ሂደት ደግሞ የሚያደርገው ምንድነው? በተለያዩ የስራ ሂደቶች የተሰጠው አቅም ወይም አቅም ማጎልበቻ ትክክል ሆኖ እነዛ ሰዎች ይተገብራሉ ወይ የሚለውን ምዘና ማካሄድ ነው ማለት ነው። በ2016 የብቃት ማረጋገጫ ከወሰዱ መምህራን 323 ብቻ ማለፍ መቻላቸውን የትምህርት ቤት አስተዳደርና የመምህራን ብቃት ማረጋገጫ ስራ ሂደት ባለሙያ ተናግረዋል። በ2016 7124 ከላይ በከፍኛ የጠቀስኩትን 7124 መምህራንና ርዕሰ መምህራን እንዳጠቃላይ ተመዝግበዋል በተለያዩ የትምህርት አይነቶች ማለት ነው። ከነዚህ ውስጥ በአምስት የትምህርት አይነትና በትምህርት አስተዳደር ፈተና በ2016 ግንቦት 24 ላይ ተሰጥቷል። ግንቦት 24 በተሰጠው ምዘና 1900 መምህራን ርዕሳነ መምህራንና ሱፐርቫይዘሮች አንድ ላይ ተደምሮ 1900 ለጽሁፍ ፈተና ተቀምጠዋል። ከነዚህ ውስጥ ያለፉት ግን የጽሁፍ ፈተናውን ያለፉት 418 ናቸው። ከ418ቱ ደግሞ ከ80 ነው የጽሁፍ ፈተናው የሚሰጠው። 20ው ደግሞ ማህደረ ምዘና የሚባል ነገር አለ። በትምህርት ቤት ደረጃ የተማሪዎችን እውቀት ከፍ ለማድረግ መምህሩ እንዴት እየሰራ ነው የሚለው የተለያየ መስፈርት ተቀምጦለት የሚሰሩት ማህደሩ ተመዝኖ የሚመጣ ከ20 ይመዘናልና ሁለቱ ተደምሮ ከ80 ጽሁፉና ከ20 ማህደረ ምዘናው ተደምሮ ከ70 በላይ ያመጡ ናቸው ሰርቲፊኬት የሚዘጋጅላቸው። ስለዚህ የጽሁፍ ፈተና ከተቀመጡት ከ418ቶቹ 323ቶቹ ናቸው ያለፉት። እነዚህን ለጽሁፍ ፈተና ከተቀመጡት እስከ መጨረሻው ለሰርቲፊኬት የበቁትን ወደ ፐርሰንት ስንቀይር በጣም ዝቅ ያለ ነው። ስለዚህ እንደኛ ምዘናው እየቀጠለ ይሄዳል። 2017ም አሁን በቀሩት ሳብጀክቶች አሁን በዲፕሎማ ሌቭል ነው የመጀመሪያው የተሰጠው። የአንደኛ ደረጃ መምህራን በዲፕሎማ ሌቭል ያሉ መምህራን ናቸው የተሰጡት። በውስን ሳብጀክት በ5 ሳብጀክት ብያለሁ። ለቀጣይ ደግሞ ቀጣይ ሳብጀክቶች ይሰጣሉ። የተመዘገቡት ቅድም ያልኳቸው 7124ቱ እስኪያልቅ ድረስ ምዘናው ይካሄዳል ማለት ነው። በየ3 አመቱ ሰርቲፊኬቱ እየታደሰ ነው የሚሄደው። በዚህ አይነት መልኩ ነው ሲካሄድ የነበረውና ፈተናውን ላላለፉት መምህራን የተያዘ አቅጣጫ እንዳለ ነው የተናገሩት። የመጀመሪያ ፈተና እንደመሆኑ መጠን በሚገርም ሁኔታ
ሰው እውቀት ሳይኖረው ቀርቶ ነው የሚል ግንዛቤ የለኝም። ሰው ነገሮችን በሙሉ ከጥቅም ጋር ያያይዛል። ከዚህ በፊት የተፈተኑ ሰርተፍኬት ያላቸው መምህራን አሉ። በነሱና ባልተፈተኑ መሀል ልዩነት አልተፈጠረም በሚል ጽፍን አይነት ንግግር ሰው ያጠና አይመስለኝም፣ የተዘጋጀ አይመስለኝም። በመሰረቱ የተፈተኑት ፈተና የሚያስተምሩትን የትምህርት አይነት ነው። አሁን ጥናት ምናምን ተብሎ ምክንያት የሚፈጠርለት አይደለም። ግን ለነገሩ ቦታ አለመስጠት የሚመስል ነገር አለ። ሁለተኛ ነገር ደግሞ መንግስት ያዘውን አቅጣጫ እውን አደርግም ሚል አይነት ነገር መዘናጋት ያለ ነው የሚመስለኝ። አሁን መንግስት እንደ መንግስት ያዘው በመመሪያ ደረጃም የተላከ ነገር አለ። አንድ ጊዜ ይፈተናል። የአንድ ጊዜ ፈተና ምናልባት መምህሩን ላይመዝን ይችላል የሚለውን ተወስዶ ሁለተኛ ዙር ይፈተናል። በሶስተኛ ጊዜ ግን መምህሩ መምህር ሆኖ ሊቀጥል ስለማይችል በሚመጥነው በሌላ ቦታ ተወዳድሮ ይገባል ነው የሚለው መመሪያ። ስለዚህ ከበድ ያለ ነገር ነው የመጣውና መምህራን ይህንን አውቆ የራሳቸውን ዝግጅት አድርጎ ሞራላዊም የዜግነት ግዴታም ነው። ብቁ ዜጋ ማፍራት ከመምህር ብቻ ነው የሚጠበቀው። መምህር የተሰጠው አደራ በጣም ከፍተኛ ነው። ዶክተሩ የሚወጣው ከመምህር ነው፣ ፕሮፌሰሩ ሌላውም የሚወጣው መምህር ባስተማረው ነውና አንደኛ ሙያቸውን አክብረው ለሙያቸው ሰፊ ቦታ ሰጥተው ለራሳቸውም ክብር ተጨንቆ ግዴታቸውን መወጣት ይጠበቅባቸዋል የሚል ነገር አለኝ። በተጨማሪ የ2017 መጋቢት ወር ላይ ቀጣይ ሳብጀክቶች የቀሩ ሳብጀክቶች ላይ ፈተና ስለሚሰጥ አሁን በተነገረው መሰረት ማለፍ አንደኛ ከኢንሴንቲቭ ሌላ ሞራላዊ ጉዳይ ነው። ያለፈ መምህር አሁን ከጌሻ ወረዳ በማትስ ከፍተኛ ውጤት ያመጣ መምህር አለ። እውነት ከፋ ዞን ተብሎ ክልል ላይ ሲጠራ በከፋ ዞን በጌሻ ወረዳ በማትስ ትምህርት ከፍተኛ ውጤት ካሉን ከክልል ውስጥ ከፍተኛ ውጤት በማምጣት ያለፈ ተብሎ ሲነገር የመምህሩ አይደለም እኔ እዚህ ላለሁት ራሱ ሞራል ነው የሆነኝና በእንደዚህ አይነት ሁኔታ መምህራን ራሳቸውን ቢያዘጋጁ የተሻለ ነው የሚል ሀሳብ አለ። በኢትዮጵያ የልብ ህመምተኞች ቁጥር እየጨመረ በመምጣቱ የተለያዩ ጥንቃቄዎች ሊደረጉ እንደሚገባ ተገለጸ። በዚህ ጉዳይ ዙሪያ በገብረ ጻዲቅ ሻዎ አጠቃላይ ሆስፒታል ጠቅላላ ሐኪም ዶክተር ሽመልስ አሪቶ የልብ በሽታ ምክንያቶችና ሊደረጉ ስለሚገቡ ጥንቃቄዎች በተመለከተ የግንዛቤ ማስጨበጫ መልእክት አስተላልፈዋል። ከዶክተሩ ጋር ቆይታ ያደረገችው ባልደረባችን ብሩክታዊት ብርሃኑ ያዘጋጀችውን ተከታትለን እንመለስ። በኢትዮጵያ በከፍተኛ ፍጥነት እየተስፋፉ ከሚገኙ በሽታዎች መካከል የልብ ህመም በገዳይነቱ በቀዳሚነት እንደሚገኝ መረጃዎች ያሳያሉ። በገብረ ጻዲቅ ሻዎ አጠቃላይ ሆስፒታል በመገኘት ስለ ልብ ህመም ምንነት ላይ ከጠቅላላ ዶክተር ሽመልስ አሪቶ ጋር ቆይታ አድርገናል። ዶክተር ሽመልስ ለልብ ህመም አጋላጭ ሁኔታዎች ምንድናቸው ብለን ላነሳንላቸው ጥያቄ ተከታዩን ብለዋል። የልብ ህመም ማለት እንግዲህ ያው ልብ ላይ የሚያጋጥም ህመም ሲሆን ብዙ አይነቶች ናቸው። በብዛት ግን የልብ ህመም ብሎ ማለት ልብ ለሰውነታችን ደም ረጭ አካል ሲሆን ለሰውነታችን ደም በሚገባ መርጨት ሳይችል ሲቀር ወይንም በሌላ አይነት ደግሞ ደም ከሰውነታችን በበቂው መቀበል ካልቻለ ይሄ የሚያስከትለው በሽታ አንድ ላይ የልብ ህመም ይባላል። ያው ብዙ አይነት ስለሆነ በአንድ ላይ ዋና ዋና ምክንያቶቹ እነዚህ ናቸው። ድንገተኛ የልብ ህመም ወይንም በሜዲካል ወርድ ሄርት አታክ የሚባለው በብዛት ልብ ላይ ያሉ የደም ስሮች ሲዘጉ ደም ስሮች ኮሮነሪ አርተሪስ የሚባሉ አሉ። ከነሱ አንዳቸው ወይ ሁለት ወይ ሶስት በብዛትም ሊዘጋ ይችላል። በዛ ሰዓት የሚያጋጥም ድንገተኛ የሆነ የልብ በሽታ እንደ በውጋት ነው ብዙ ጊዜ የሚመጡት ወይንም ድንገት ሊሞቱ ይችላሉ። ይሄ ድንገተኛ የልብ ህመም ወይንም ሄርት አታክ ይባላል። ለነሱም ብዙ መንስኤዎች አሉት። ለልብ ህመም የተለያዩ ምልክቶች እንዳሉት ገልጸው ታማሚዎች ወደ ሕክምና ተቋም ሳይባባስባቸው መሄድ እንዳለባቸው አሳስበዋል። በብዛት ያው የልብ ህመም ከእድሜ እየገፋ ሲሄድ ነው መጣው። በተለይ የድንገተኛ የልብ ህመም የሚባለው
አንዳንድ ጊዜ ወጣቶችንም አትሌቶችንም ሊያጠቃ የሚችል ቢሆንም በብዛት ግን ኮሌስትሮል እየጨመረ በሚሄድበት ጊዜ የልብ ደም ስር አንዴ አይዘጋም፣ በጣም ረጅም ጊዜ ይፈልጋል ለመዘጋት። ለሴትና ለወንድ ይለያያል። ከ50 እና ከ60 ዓመት በኋላ ነው። በብዛት ግን ወንዶችን ነው የሚያጠቃው ማለት ነው። ሴቶችም ላይ ይከሰታል። ሌላው ግን በቤተሰብ በጂን ምክንያት የሚመጣ ፕሪማቹር አተሮስክሌሮሲስ፣ ፕሪማቹር ሃይፐር ኮሌስትሮሌሚያ የሚባሉ ብዙ አይነቶች አሉ። እንደዚሁም የልብ ምት መዋዠቅ ችግሮች ቀደም ብሎም ወጣት ሰዎችን ድንገት ሊገሉ ምናምን ይችላሉ ማለት ነው። ቀደም ብሎ እንደገለጽ ነው ድንገተኛ የልብ ህመም በብዛት የሚመጣው ኮሌስትሮል ወይ ይሄ ስብ በመጠራቀም ስለሆነ ደም ስሮችን በመዝጋት ስለሆነ መከላከል የምንችላቸውና ማንችላቸው ሞዲፋይብል እና ነን ሞዲፋይብል ሪስክ ፋክተርስ የሚባሉ አሉ። መከላከል ማንችላቸው አሁን እድሜን ያው መከላከል አንችልም፣ ሰው ማርጀቱ አይቀርም። ጾታን መከላከል አይችልም፣ ወንድ ላይ ይበዛል ብለናል። የቤተሰብ ሂስትሪ እሱንም መከላከል አይቻልም። በቤተሰብ ውስጥ ጂን ውስጥ ችግር ካለ እሱን ማጥፋት አንችልም። መከላከል የምንችላቸው ለምሳሌ መጠጣት በብዛት የልብ በሽታ ድንገተኛ የልብ አታክ ሊያጋጥም ይችላል። ሲጋራን ማጨስ፣ ቁጭ ብሎ መዋል፣ ስፖርት እንቅስቃሴዎች አለማድረግ፣ ምግብ ለምሳሌ ቀን በቀን ስብ፣ ቅቤ የበዛው ነገር የሚበሉ ሰዎች ለድንገተኛ የልብ ህመም ወይም ሃርት አታክ የተጋለጡ ናቸው። እንዲሁም ለምሳሌ የኮሌስትሮል መጠራቀም፣ የኮሌስትሮል መጠናችንን እንደ በሽታ ሁኔታችን በማወቅ መከላከል ይቻላል። ሌላኛው የደም ግፊት ነው። ቀደም ሞዲፋይብል ሪስክ ፋክተር ውስጥ ያልጠቀስኩት አንዱ የደም ግፊት ነው። በብዛት ደም ግፊታችንን ኮንትሮል ካደረግን የልብ ህመምንም ድንገተኛ የሆነውንም ያልሆነውን በቆይታ በልብ ጡንቻ መጨመር ምክንያት የሚመጡትን የልብ ህመሞች መከላከል ይቻላል። ሌላኛው ስኳር ነው። ስኳራችንን ኮንትሮል ማድረግ እንዲሁም ስኳር እንዳይዘን ውፍረት መቀነስ፣ ሰውነት ኦቤሲቲ እሱም አንዱ ምክንያት፣ እሱም ወደ ስኳርና ወደ ልብ ህመም ስለሚወስድ ሰውነት መቀነስ፣ ስፖርት መስራት፣ ሲጋራ የሚያጨሱ ሰዎች ማቆም፣ አልኮል የሚጠጡ ሰዎች መቀነስ፣ እንደዛ በማድረግ መከላከል ይቻላል። ለልብ ህመም የተለያዩ ህክምናዎች እንዳሉ ገልጸዋል። የልብ ህመም እንግዲህ በሀገራችን ህክምናው ያደገ የሚባል አይደለም። ያው አሁን በእኛ ሀገር ነባራዊ ሁኔታ ልብ ህክምና ትንሽ ውድ የሚባል ህክምና ነው። በብዛት እንግዲህ እንደ ኢትዮጵያ እንኳን ትልልቅ የልብ ህክምናዎች የልብ ድንገተኛ የኮሌስትሮል ሲዘጋ ሙሉ በሙሉ ሃርት አታክ ሲያጋጥም ደም ስር ለምሳሌ መቀየር ቢያስፈልግ ኮሮነሪ አርተሪ ፐርኩታኒስ ኢንተርቬንሽን ወይ ፒሲአይ የሚባል የሚሰራው እንኳን በኢትዮጵያ ደረጃ 2 ሆስፒታል ላይ ብቻ ነው፣ በጳውሎስና ጥቁር አንበሳ። ያው ግሎች አሉ የሚሰሩ። እንደገና ደግሞ የልብ ሰርጀሪ እነዚህ ሆስፒታሎች ላይ ብቻ ነው። በግል ደረጃም 2-3 ሆስፒታሎች አሉ የሚሰሩ። ዋጋውም እጅግ በጣም ውድ ስለሆነ ስለዚህ እዛ ደረጃ ላይ ሳይደርስ ቀደም ብሎ በመከላከል ወደዛ ደረጃ እንዳይሄድ ማድረግ። መድኃኒት የጀመሩ ታማሚዎች ደግሞ መድኃኒቶች በብዛት አይቆሙም። የልብ መድኃኒቶች በብዛት ቀጣይነት ያላቸው ናቸው። መጠናቸውን ልንጨምር ልንቀንስ እንችላለን። ስለዚህ የተከታተሉ መጠኖቹ ማስተካከል፣ የኮሌስትሮል መድኃኒቶችንና ኮሌስትሮል መጠናቸውን መከታተል ነው። ሌላኛው በእኛ ሀገር እና በአፍሪካ ሀገር በታዳጊ ሀገሮች በብዛት ችግር የሆነ የልብ በሽታ የሚያመጣው ሩማቲክ ሃርት ዲዚዝ የሚባል ነው። እሱም ተደጋጋሚ የቶንሲል ኢንፌክሽን ባክቴሪያ ወደ ልባችን የሚያደርሰው ጉዳት ነው። ስለዚህ እሱን ቶንሲል ኢንፌክሽን በሚኖርበት ሰዓት ትክክለኛና ተገቢ ሕክምና ቀኑን ሙሉ ቀን ለምሳሌ አንድ መርፌ ዝም ብሎ ይወጉና ያቆማሉ። እሱ ደግሞ ባክቴሪያው እንዲዳከምና ልብን እንዲያጠቃ ያደርጋል። ክኒን ከሆነ ለምሳሌ ሙሉ ሳምንት መዋጥ አለባቸው ማለት ነው። ህብረተሰቡ እንደዛ በማድረግ የልብ ህመምን በብዛት መቀነስ ይቻላል። በከፋ ዞን የጌሻ ወረዳ ምክር ቤት በምክር ቤቶች ተግባር አፈጻጸምና ልምድ ልውውጥ ዙሪያ ከባለድርሻ አካላት ጋር የጋራ ምክክር ፎረም በኤሜሪኪ ቀበሌ አካሂዷል። በመድረኩም የወረዳው ምክር ቤት የ2017 ዓ.ም የ6 ወር አፈጻጸም ሪፖርት ቀርቦ በአባላት ሙሉ ድምፅ ጸድቋል። ዘገባው የባልደረባችን ታምራት ኃይሌ ነው፣ እንደሚከተለው ይቀርባል። የጌሻ ወረዳ ምክር ቤት ዋና አፈ ጉባኤ አቶ አስራት አለማየሁ እንደተናገሩት ምክር ቤቱ በየቀበሌዎች የተከናወኑ ተግባራትን በመገምገም የቀጣይ አቅጣጫዎችን ማስቀመጥ አስፈላጊ ነው ብለዋል። ቀበሌዎች በአፈጻጸማቸው ከተሻሉ ቀበሌዎች ልምድ እንዲቀምሩ በማለም የሚደረግ የምክክር መድረክ መሆኑንም አብራርተዋል። የጌሻ ወረዳ ምክትል ዋና አስተዳዳሪ አቶ ካሳሁን ገብሬ በመድረኩ ተገኝተው ባደረጉት ንግግር የአርሶ አደሩን ምርትና ምርታማነት ለመጨመር ጠንካራ የባለሙያ ድጋፍና ክትትል እንደሚያስፈልግ ጠቁመው አርሶ አደሩም ምርቱን በኩታ ገጠም እንዲያመርት ከእንሰት ምርት በተጨማሪ ወረዳውን የማርና የስንዴ ክላስተር ማዕከል ለማድረግ በትኩረት ይሰራል ብለዋል።
አያይዘውም የቀበሌ ምክር ቤት አፈ ጉባኤዎች፣ የቀበሌ አስተዳዳሪዎችና ስራ አስኪያጆች እንዲሁም ባለድርሻ አካላት በቀረበው ሪፖርት መነሻ የራሳቸውን አፈጻጸም በመገምገም ለቀጣይ የታቀዱ እቅዶችን ለመፈጸም መትጋት እንዳለባቸው አሳስበዋል። የአፈ ጉባኤዎች የጋራ ምክክር መድረክ ምክር ቤቶች በአሰራር ዙሪያ የሚወያዩበትና ልምድ የሚለዋወጡበት በመሆኑ ሊጠናከር ይገባም ሲሉ አሳስበዋል። የኤሜሪኪ ቀበሌ ግብርና ባለሙያ አቶ ጋዎ ቆጭቶ በበኩላቸው በቀበሌያቸው የተለያዩ የልማት ትሩፋት ውጤቶችን ማስመዝገብ የተቻለ ሲሆን የእንሰት፣ የጓሮ አትክልት፣ የስጋና የወተት መንደር በማስፋት አርሶ አደሩን ተጠቃሚ ማድረግ ችለናል ብለዋል። ለተሞክሮ የተወሰዱ ቀበሌዎች ተግባር አፈጻጸም ላይ ሀሳብ አስተያየት የሰጡ ሲሆን ቀጣይ አቅጣጫዎችን በማስቀመጥ የምክክር መድረኩ ተጠናቋል። በአዲዮ ወረዳ መጫ ቀበሌ የጤና ሞዴል ምረቃ ተካሄደ። በዕለቱ የወረዳው ምክትል አስተዳዳሪና ትምህርት ጽሕፈት ቤት ኃላፊ አቶ ሀብታሙ አለማየሁ፣ የወረዳው ጤና ጽሕፈት ቤት ኃላፊ አቶ ሙልጌታ ገዛኝን ጨምሮ ጤና ባለሙያዎችና ባለድርሻ አካላት በተገኙበት ነው ማስመረቅ የተቻለው። ምህረት ማሞ በመንግስት ከተቀመጡ አቅጣጫዎች መካከል የህብረተሰብ ጤና መጠበቅ ሲሆን ይህም እንዲሳካ ቀበሌዎች በጤና ሞዴል ለማድረግ ዘርፈ ብዙ ስራዎች እየተሰሩ ይገኛሉ። በዚህም ወደ ተግባር ከገቡት ወረዳዎች መካከል አንዱ አዲዮ ወረዳ ሲሆን በወረዳው ካሉት 28 ቀበሌዎች መካከል መጫ ቀበሌ በጤና ተግባር ሞዴል በመሆን ሊመረቅ ችሏል። በጤና ሞዴል ለማድረግ ከተሰሩ ስራዎች መካከል በተቋማቶችና የልማት ቡድኖች አስፈላጊና ደረጃውን የጠበቀ መጸዳጃ ቤት፣ የቆሻሻ ውሃ ማፋሰሻና የቆሻሻ መጣያ ጉድጓድ መዘጋጀቱና ሌሎች ተግባራቶች መከናወናቸውም ተነግሯል። በጤናው ዘርፍ ቀበሌው ባደረገው ጥረትና ጠንካራ ስራ በዛሬ ዕለት ሞዴል ለመሆን እንደተቻለ የወረዳው ጤና ጽሕፈት ቤት ኃላፊ አቶ ሙልጌታ ገዛኝ ገልጸዋል። በአጠቃላይ በቀበሌው የሚገኙ ልማት ቡድኖች ቀደም ሲል ሞዴል የማድረግ ስራ እየተሰራ በመቆየቱ ቀበሌውም ሞዴል በማድረግ ለማስመረቅ እንደቻሉ ኃላፊው ተናግረዋል። ለዚህም ተግባር መሳካትም ጤና ኬላውን ሞዴል ከማድረግ ጀምሮ እስከ ማህበረሰቡ ጠንካራ ስራ እየተሰራ መሆኑን በተደረገው ጉብኝት ማየት እንደተቻለ የገለጸው ኃላፊው ሌሎች ቀበሌዎችም ይህንን ተሞክሮ በመውሰድ በየአካባቢያቸው መተግበር አለባቸውም ብሏል። በወረዳው የሚገኙ ቀበሌዎች በጤና ዘርፍ ሞዴል እንዲሆኑ የሚያስችሉ ተግባራት በትኩረት እየተከናወኑ ነው ያሉት የወረዳው ምክትል አስተዳዳሪና የትምህርት ጽሕፈት ቤት ኃላፊ አቶ ሀብታሙ አለማየሁ ቀበሌው በቀጣይ ጊዜያቶች ከዚህም የተሻለ በመስራት የጉብኝት ማዕከል መሆን አለበትም ብሏል። የአካባቢና የማህበረሰብ ንጽህና ማስጠበቅ ላይ በተግባር ከሚሰራው ከመጫ ቀበሌ ሌሎች ልምድ መውሰድ አለባቸውም ብሏል። በዕለቱም የመጸዳጃ ቤት አጠቃቀም፣ የመኖሪያ ቤትና የአካባቢ ጽዳት፣ የአጎበር አጠቃቀምና ሌሎች የጤና ፓኬጆች ያሉበት ደረጃ በስራ ኃላፊዎች ተጎብኝተዋል። አስተያየት የሰጡት የመጫ ቀበሌ ነዋሪዎችም የጤና ኤክስቴንሽኖችን ፓኬጅ ተግባራዊ በማድረግ ራሳቸውን ከበሽታ እየተከላከሉ መሆናቸውንም ተናግረዋል። ክቡራትና ክቡራን የከፋ ቴሌቪዥን ተከታታዮች ለዕለቱ ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አድርጌያለሁ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። በእኔ በኩል ሰላም።